እንደገና ደግሞ ዛሬም የጌታን ቃል ከእናንተ ጋር እንድከፋፈል እድል ስለሰጠኝ እግዚአብሔርን እባርከዋለሁ፣ አመሰግነዋለሁ። ዛሬ እንድንከፋፈለው ያሰብኩት የእግዚአብሔርን ቃል ርዕስ ሰጥቼዋለሁ። ርዕሱ አንታክትም የሚል ነው። አንታክትም በሚል ርዕስ ነው የእግዚአብሔርን ቃል የምንካፈለው ዛሬ። ከሁለተኛ ቆሮንቶስ ምዕራፍ 4 ላይ የተወሰኑ ቁጥሮችን እንወስድና እነሱ ላይ እናተኩርና አንታክትም በሚል ርዕስ አጠር ያለ ቃል እንከፋፈላለን። ይህንን ርዕስ ለምን መረጥከው ካላችሁኝ፣ ይህን ርዕስ የመረጥኩበት ምክንያት በምዕራፍ 4 ውስጥ ብቻ ጳውሎስ አንታክትም የሚለው ሁለት ጊዜ ነው። ሁለት ጊዜ አንታክትም ይላል። ቁጥር 1 ላይ አንታክትም ይላል። ቁጥር 16 ላይ አንታክትም ይላል። ደግሞ ከቁጥር 8 እስከ 10 ድረስ አንጨነቅም ይላል። ተስፋ አንቆርጥም ይላል። አንጣልም ይላል። አንጠፋም ይላል። እንደዚህ አይነት ቃላቶችን ይጠቀማል። እስቲ መጀመሪያ እነዚህን ክፍሎች አለፍ አለፍ ብለን እናንብብና ወደ ትምህርቱ እንሄዳለን። ቁጥር 1 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ ምክንያት ይላል ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። ደግሞ ቁጥር 16 ላይ ስለዚህም፣ ሁለቱም ላይ ስለዚህም የሚል ቃል ተጠቅሷል። ስለዚህም አንታክትም ይላል። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። ከቁጥር 8 እስከ ቁጥር 10 ደግሞ ምን ይላል? በሁሉ እንገፋለን እንጂ አንጨነቅም። አንታክትም እያለ ነው። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን ይላል። እነዚህ ጥቅሶች ጮክ ብለው የሚናገሩት ነገር አለ ወገኖቼ። እነዚህ ጥቅሶች ጳውሎስን የሚያታክተው ነገር ብዙ እንደሆነ፣ ትክት የሚያደርገው ነገር በዙሪያው እንደከበበው የሚናገሩ ክፍሎች ናቸው። እነዚህ ጥቅሶች የሚናገሩት ጳውሎስ ብቻም አይደለም። ጳውሎስና አብረውት የሚያገለግሉት ወገኖች እያለፉበት ያለ ፈተና፣ እያለፉበት ያለ መከራ እንዳለ ነው። አንታክትም ይላል ደጋግሞ። ምናልባት በአገልግሎታቸው ምክንያት በብዙ መከራ ውስጥ እያለፉ ሊሆን ይችላል። እንገፋለን ይላል ቁጥር 8 ላይ፣ እየተገፉ ሊሆን ይችላል። እናመነታለን ይላል። ማመንታት ውስጥ የሚያስገባቸው መከራ ውስጥ እያለፉ ነበር ማለት ነው። እንሰደዳለን ይላል። ምናልባት ስደት በዝቶባቸው ሊሆን ይችላል። እንወድቃለን ይላል። ምናልባት ለመውደቅ እየተፍገመገሙ ሊሆን ይችላል። በጣም በሚያታክት የአገልግሎት ጉዞ ላይ እንደነበሩ እነዚህ ክፍሎች ይጠቁሙናል ወገኖቼ። ትክት በሚያደርግ ነገር የተከበቡ ይመስላል እነ ጳውሎስ። እኔ ልጠይቃችሁ ወገኖቼ፣ ትክት በሚያደርጋችሁ መከራ እያለፋችሁ ነው ወይ? ምንድን ነው የሚያታክታችሁ? ኑሮ ነው የሚያታክተው? አገልግሎት ነው የሚያታክተው? አንዳንዴ እኔ ትክት የሚያደርገኝ ነገር አለ በአገልግሎት ውስጥ። ትክት በሚያደርግ የአገልግሎት ሲዝን ውስጥ አልፍ ያለው። አንዳንዴ አገልግሎት ከግፊያው የተነሳ ትክት የሚያደርግ ይሆናል ወገኖቼ። መታከት ማለት ምን ማለት ነው? ለመሆኑ መታከት፣ አንታክትም ሲል ጳውሎስ መታከት ማለት ምን ማለት ነው? መታከት እኔ እንደሚመስለኝ ተስፋ መቁረጥ ማለት ነው። መታከት ማለት በዙሪያው ከሚሆን ነገር የተነሳ መድከም ማለት ነው። መታከት ማለትን እኔ እንደዚህ ብየዋለሁ፣ ለመውደቅ ትንሽ ጉዳይ ማለት ነው። መፍገምገም ማለት ነው መታከት። በይበልጥ በአገልግሎት የተነሳ የመታከትን፣ ለመውደቅ ትንሽ የመቅረትን ጣሪያውን ስናስብ መጀመሪያ ወደ አእምሯችን የሚመጣው ጳውሎስ ነው። ጳውሎስ አንታክትም ቢል አይገርመንም፣ ወይም ቢታክት አይገርመንም። በአንድ ስፍራ ላይ የመከራውን ብዛት ሲናገር እንደዚህ ይላል። ወደፊት እናነበዋለን። ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደ እብድ ሰው ላለው ይላል፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ ይላል። አይሁድ 1 ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌትና ቀን በባህር ውስጥ ሆንኩ ይላል። በብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት ይላል። ከሁሉ የሚያታክተው ይሄ ነው ወገኖቼ። የኔ የምትሉት አብሯችሁ የሚያገለግል ይቆምልኛል የምትሉት ድንገት አጋልጧችሁ ሲሄድ ማለት ነው። ወገኔ የምትሉት በወገኔ በኩል ፍርሃት ይላል። ይሄ ያታክታል። በአሕዛብ በኩል ፍርሃት ይላል። በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። ወንድሞች ናቸው፣ ክርስቲያኖች ናቸው። በውሸተኞች ወንድሞች በኩል ፍርሃት፣ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት ይላል።
በራብም በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውንም ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ከዛ ቁጥር 29 ላይ የሚደክም ማን ነው? እኔ አልደክምምን? እኔ አልታክትም ወይ እያለ ነው። የሚሰናክል ማን ነው? እኔ አልናደድምን ይላል። ጳውሎስ ምን እያለ ነው? አገልግሎት ያደክማል፣ ያታክታል፣ ተስፋ ያስቆርጣል፣ ምናልባትም ያናድዳል እያለ ነው እዚህ ጋር የሚናገር ወገኖቼ። ዛሬ ባነበብነው ክፍልም ላይ ቁጥር 8 ቁጥር 9 ስታነቡ በሁሉ እንገፋለን እንጂ ምን አናደርግም ይላል፣ አንጨነቅም። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። እንወድቃለን እንጂ አንጠፋም። ጳውሎስ ምን እያለ ነው? መከራው አለ፣ የሚያታክተው ነገር አለ፣ የሚያፍገመግመው ነገር አለ፣ ስደቱ አለ። በዚህ ሁሉ ግን አንታክትም ይላል። ወገኖች ዛሬ እኔና እናንተ ልንታክት እንችላለን። ኑሮና አገልግሎት ትክትል ያደርገን ይችላል። አንዳንዴ ከመታከታችን የተነሳ አገልግሎት ላቁም እንዴ የምንልበት ጊዜ አለ። አገልግሎት አይደለም የክርስትና ጉዞዬ ላቁም እንዴ የምንልበት ጊዜ አለ ወገኖቼ። አንዳንዴ እነዚያን የሚያታክቱኝን ሰዎች ከማያቸው ቸርች መሄድ ላቁም እንዴ የምንልበት ጊዜ አለ። ለዚህ ነው ጳውሎስ በገላትያ ምዕራፍ 6 ቁጥር 9 ላይ ባንዝልም በጊዜው እናጭዳለን እና መልካም ስራን ለመስራት አንታክት የሚለው። መታከት ስላለ አንታክት ይላል። እንዲህ አይነት ምክር ይሰጣል ወገኖቼ። ዛሬ የታከተች ነፍስ ካለች በመካከላችን፣ ለመውደቅ ትንሽ ጉዳይ የቀራት ነፍስ ካለች በመካከላችን እግዚአብሔር ዛሬ በሚያመጣው በዚህ ቃሉ አትታክቺ ነው የሚላት። አንቺ ነፍስ ተነሺ በርቺ ነው የሚለው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ባጭሩ 3 ነገር ነው የምናየው። አንድ፣ የመታከት ምልክቶች ምንድን ናቸው? አንድ ሰው ታከተ የሚባለው ምን ሲታይበት ነው? 2 ነገሮችን አነሳለሁ እዛ ውስጥ። የመታከት ምክንያቶች ምንድን ናቸው? የሚያታክቱ ነገሮች ምንድን ናቸው? ብዙ ሊኖሩ ይችላሉ። 1-2ቱን አነሳለሁ። ላለመታከትስ ምን እናድርግ? ካነበብነው ክፍል ተነስተን ላለመታከት ጳውሎስ የተጠቀመባቸው መንገዶች ምንድን ናቸው? እነዚህን 3 ሀሳቦች ነው የምንመለከተው። ከመጀመሪያውን ጀምር። የመታከት ምልክቶች ምንድን ናቸው? ብዙ ምልክቶች ሊኖሩ ይችላሉ። ትንሽ ካነበብነው ክፍል ወጣ ልበልና የመታከትን ምልክቶች ላሳያችሁ 2ቱን። ወደ ኋላ ላይ ወደ ዛሬው ምንባብ እመለሳለሁ። አንድ ክርስቲያን ታከተ የሚባለው፣ አንድ ክርስቲያን ለመውደቅ ሩብ ጉዳይ ቀረው የሚባለው መቼ ነው? 2 ምልክቶችን ቼክ አድርጉ ወገኖቼ። የመጀመሪያው መጸለይ ሲያቅት ነው። መጸለይ ዳገት ሲሆን ነው። ትክት ማለታችሁን፣ ተስፋ መቁረጣችሁን፣ መፍገምገማችሁን የምታውቁት ጸሎት ዳገት ሲሆንባችሁ ነው። ብዙ ጊዜ መከራ ሲመጣ ጸልዩ ነው አይደለም የሚባለው። በሚገርም ሁኔታ ግን ወገኖቼ መከራ፣ ፈተና፣ መገፋት ሲበዛ የሚያቅተው ደግሞ ጸሎት ነው። እኔ የእናንተን አላቅም ወገኖቼ። እኔ ግን ፈተና በፈተና ላይ ሲደራረብብኝ የሚያቅተኝ ነገር ቢኖር ጸሎት ነው። ተንበርክኬ ቃል ማውጣት ያቃተኝ፣ መናገር ያቃተኝ ብዙ ጊዜያቶች አሉ። ተንበርክኬ ከማልፍበት ሐዘን የተነሳ እንባይን ብቻ የማፈስባቸው ብዙ ጊዜያቶች ነበሩ ወገኖቼ። በጌታ ፊት ማልቀስ ስህተት ነው እያልኩ አይደለም። ነገር ግን ብዙውን ጊዜ የመጀመሪያው የመታከት ተስፋ የመቁረጥ የመፍገምገም ለመውደቅ ትንሽ የመቅረት ምልክቱ በጸሎት ህይወታችን ውስጥ ኃይል ማጣት ነው፣ ጉልበት ማጣት ነው። ወይም አንዳንዴ መጸለይ ማቆም ነው። አንዳንድ ሰው መጸለይ ያቆማል። በመታከት እያለፈ የጸሎት ብርታት ያገኘ ሰው ካለ ያ ሰው ምናልባት በመንፈሳዊ ህይወቱ በጣም የበረታ ሰው ነው። ለምን? መጽሐፍ ቅዱስ ዘወትር ጸልዩ ነው የሚለው፣ ሳታቋርጡ ጸልዩ ነው የሚለው። በጸሎትና በልመና ሁል ጊዜ ዘወትር በመንፈስ ጸልዩ ነው የሚለው። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ነው የሚለው። አንዳንዴ ግን ወገኖቼ እነዚህ የመጽሐፍ ቅዱስ ክፍሎች ስሜት የማይሰጡበት መታከት ውስጥ እንገባለን። መጽሐፍ ቅዱስ ግን አሁንም የሚነግረን ሳናቋረጥ እንድንጸልይ ነው። ዛሬ በእንደዚህ አይነት የመታከት ህይወት እያለፋችሁ ያላችሁ ወገኖች ብትኖሩ፣ መጸለይ ያቃታችሁ፣ ከምታልፉበት ነገር የተነሳ መንበርከክ ያቃታችሁ፣ እኔ ዛሬ ጸልያለሁ። እግዚአብሔር መሰዊያችሁን ያድሰዋል። እግዚአብሔር ያጽናናችኋል። እግዚአብሔር ያበረታችኋል። ይህንን ቃል የላከ ጌታ ያታከታችሁን ነገር ከፊት ለፊታችሁ ያስወግደዋል። ክብር ለጌታ ይሁን። የመጀመሪያው የመታከት ምልክት አንዳንዴ ጸሎት ድክም ሲል ነው። ሁለተኛው የመታከት ምልክት ከአገልግሎት መድከም ነው፣ ወይም ደግሞ መልካም ስራን ከመስራት መድከም ነው። ትክት ስንል አንዳንዴ ከአገልግሎት እንሸሻለን፣ ከሰዎች እንሸሻለን፣ መልካም ከማድረግ እንሸሻለን። አንዳንዴ መልካም አድርጌ ወንጌል ሰብኬ አገልግዬ ጎሽ መባል ሲገባኝ
ጎሽ የመባያ ጊዜ ሲሆን ጉሰማ ከሆነ የሚጠብቀኝ ለምን መልካም አድርጋለሁ? ለምን አገለግላለሁ? እንዲህ አይነት መንፈስ ውስጥ እንገባለን። ጳውሎስ ይህንን በደንብ የተገነዘበ ይመስላል። ለዚህ ነው ለገላትያ ሰዎች ቅድም ባነበብኩት ክፍል ላይ ባንዝልም በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት የሚለው። መታከት መልካም ስራን ከመስራት እንደሚያስቆም ያውቀዋል ጳውሎስ። መታከት አገልግሎትን ሊያስቆም እንደሚችል ያውቀዋል። በገላትያ አማኞች መካከል መልካም ስራን መስራት ያቆሙ ተስፋ የቆረጡ ወገኖች ነበሩ። ስለዚህ ይላቸዋል ዛሬ የሚያዝል ነገር ቢኖርም መልካም ስራን ከመስራት ግን ምን አታድርጉ ይላቸዋል፣ አንታክትም። ለምን? የምታጭዱት በእናንተ ጊዜ ስላልሆነ። ስለዚህ አገልግሉ። የተቸገሩትን ለመርዳት ቸል አትበሉ። የታመሙትን የተጎዱትን ከመጎብኘት ቸል አትበሉ። የክርስቶስን ወንጌል ለሌሎች ከመናገር ቸል አትበሉ። ከማገልገል ወደኋላ አትበሉ። ቤተ ክርስቲያን ከመምጣት ቸል አትበሉ። እንደዚህ ያለ ይመክራቸዋል ወገኖች። እኔም ጥሪ ያቀርባለሁ ዛሬ ምናልባት በዚህ የጾም የጸሎት ጊዜ በተለያየ ምክንያት በተለያዩ ሰዎች ተጎድታችሁ ቤታችሁ የተቀመጣችሁ ምናልባት ቤተ ክርስቲያን መምጣት ያቆማችሁ ግን ቤተ ክርስቲያናችሁን ስለምትወዱ ከሩቅ የምትከታተሉ በኦንላይን የምትከታተሉ ጌታ በቃሉ ዛሬ አትታክቱ ነው የሚላችሁ። ስለዚህ ኑ ተመለሱ፣ አብረን ጌታን እናምልክ፣ አብረን ጌታን እናገልግል። ጌታ በቃሉ እኔ ብርታቱን እሰጣችኋለሁ ነው የሚለው። ዛሬ በምናነበው ቃል መታከትን የሚያሸንፍ ኃይል የሚገኘው በፌሎሽፕ ነው ወገኖች። ያው የተጎዳችሁበት ፌሎሽፕ ብርታታችሁ ሊሆን ይችላል። እኔ ብዙ ተጎድቼ ያውቃለሁ፣ ግን የተጽናናሁትም እዛው ቸርች ውስጥ ባሉ ሰዎች ነው። ክብር ለጌታ ይሁን። እዚህ አንዱ የመታከት ምልክት ማገልገል ማቆም፣ ቤተክርስቲያን መምጣት ማቆም፣ መልካም ስራ ማድረግ ማቆም፣ የድሮ ባህሪያችንን ማድረግ ማቆም ነው ወገኖቼ። እነዚህ የመታከት ምልክቶች ናቸው። ስለዚህ በጸሎት የደከምን መልካም ማድረግን ማገልገልን ችላ በማለት ውስጥ ያለን ሰዎች ብንኖር ታክተናል ማለት ነው ወገኖቼ። እግዚአብሔር ከመታከት ይጠብቀን ሁላችንም። እስቲ ወደ ሌላው ሐሳብ ልሂድ። ስለዚህ በጸሎት ውስጥ ሰላም እያለ መልካም ነገር በማድረግ ውስጥ በአገልግሎት ውስጥ ደስታ እያለ አንዳንድ ሰዎች ተስፋ እንዲቆርጡ እንዲታክቱ የሚያደርጋቸው ነገር ምንድን ነው? የመታከት ምክንያቶች ምንድን ናቸው? እስካሁን ያየነው ምልክቶቹን ነው። ሰዎች ለምን ይታክታሉ? ብዙ ምክንያት ሊኖር ይችላል። ሁለት ነገር ግን ጠቅሳለሁ እኔ። አንዱ የመታከት የመድከም ምናልባት ለመውደቅ ሩብ ጉዳይ መቅረት ምክንያቱ መከራ ይመስለኛል፣ ፈተና ይመስለኛል። ዛሬ ባነበብነው ክፍል ላይ ቁጥር 8፣ 9፣ 10 ምንድነው የሚለው? በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም ይላል። ይህንን ሲል ጳውሎስ ምን እያለ ነው? መገፋትና መሰደድ ሊያታክቱ ይችላሉ እያለን ነው። መከራ በመከራ ላይ ሲደራረብ ያታክታል ወገኖች። ጳውሎስ ለኤፌሶን ሰዎች እነሱ በሚያልፉበት መከራ ሳይሆን እሱ በሚያልፍበት መከራ እንዳይታክቱ ይመክራቸዋል። ምን ይላቸዋል? ኤፌሶን ምዕራፍ 3 ቁጥር 13 ላይ ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላቸዋል። በመከራው ተስፋው እንዳይቆርጡ ያሳስባቸዋል። እኔ ይህን ያህል መከራ ከተቀበልኩማ እናንተም በመከራችሁ እናንተ ላይ በሚደርሰው መከራ ልትታክቱ አይገባም እያላቸው ነው ወገኖች። መከራ ያታክታል፣ ፈተና ያታክታል። መከራ ብዙ መልክ ሊኖረው ይችላል። ጳውሎስም ጌታ ኢየሱስ ክርስቶስም በክርስቲያኖች ላይ መከራ እንደሚደርስ በደንብ አድርገው ነግረውናል፣ አስተምረውናል። በይበልጥ ወንጌልን የምንሰብክ ሰዎች፣ በኃይል ወንጌልን የምንሰብክ ሰዎች በዓለም ባሉ ሰዎች መሳቂያ ልንሆን እንችላለን። መገለል ሊደርስብን ይችላል። አካላዊ ጥቃት ሊደርስብን ይችላል። አንዳንዴ እኛ ከማንጠብቀው አቅጣጫ የሚበድሉን ወንድሞች ሊነሱ ይችላሉ። መጽሐፍ ቅዱስ ነው የሚለው። ብዙ ክርስቲያኖች እንዲህ አይነት መከራ ሲደርስባቸው መታከት ውስጥ ይገባሉ ወገኖች። በወንጌል ምክንያት የሚደርስ መከራ ያታክታል። ክርስቲያን ስለመሆናችን የምንቀበለው መከራ በደንብ ኃይሉን ካላወቅን ያታክታል። ግን ይህም ብቻም አይደለም። የምንኖረው በወደቀችው ዓለም ስለሆነ በዚች ዓለም በመኖራችን ብቻ የሚያታክት ነገር ውስጥ ልንገባ እንችላለን። ለሰዎች ሁሉ የሚደርስ መከራ፣ ፈተና ሊደርስብን ይችላል። በሽታ ሊደርስብን ይችላል። ጸልየን እግዚአብሔር ያን በሽታ ማያስወግደው ከሆነ አንዳንዴ እንታክታለን። ሞት ሊያጋጥመን ይችላል። የሚወዱትን ማጣት፣ በስራ ቦታ ችግር ሊገጥመን ይችላል። በቤት ውስጥ ችግር ሊደርስ ይችላል። ወገኖች እነዚህ ሁሉ ሊያታክቱ ይችላሉ። ሁላችንም አልፈናል ብዬ አስባለሁ። እነዚህ ሁሉ የክርስትናን ጉዞ ዳገት ሊያደርጉት ይችላሉ፣ ሊያንገዳግዱ ይችላሉ። ነገሮች ወገኖች እኔ ዛሬ እነግራችኋለሁ፣ ኃይልን የሚሰጥ ጌታ ግን ሁል ጊዜ ከኛ ጋር አለ።
በመከራ የሚረዳ ጌታ ከኛ ጋር አለ። የፈተና ብዛት፣ የፈተና መደራረብ ሊያታክት ይችላል። የሚረዳ ጌታ ግን ከኛ ጋር አለ። ይሄ አንዱ ምክንያት ነው። ሌላ ግን ምክንያት አለ፣ ብዙዎቻችንን የሚመለከት አገልጋዮች የሆንን የሚመለከት። ሁለተኛው የመታከት ምክንያት የአገልግሎት ፍሬ ማጣት ነው። ይሄ ብዙዎች አገልጋዮችን የሚያጠቃ ነገር ነው ብዬ አስባለሁ። አንዳንዴ ሰዎች አስተምረናቸው ሰብከንላቸው ፍሬ ሲጠፋ መታከት ይመጣል። ጳውሎስ ዛሬ ባነበብነው ክፍል ላይ አንድ የታከቱበትን ነገር ይናገራል። ልክ ቁጥር 1ን ከተናገረ በኋላ አንታክትም ካለ በኋላ ቁጥር 3 እና ቁጥር 4 ላይ የሚናገረው ነገር አለ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አንታክትም ካለ በኋላ የሚያነሳው ይሄንን ነው። የቆሮንቶስ አገልጋዮች ምስክርነታቸው ፍሬ ባለማፍራቱ ደግሞም ስብከታቸው ምናልባት ካመጣባቸው መከራ የተነሳ የታከቱ ይመስላል ወገኖች። አንዳንዶች በጥበብ ብዛት ግሪኮች ሊሆኑ ይችላሉ። ሌሎች በባህል ተተብትበው አይሁዶቹ ሊሆኑ ይችላሉ። ሌሎች ደግሞ ክርስቲያንን የሚሉ በስጋዊነት ተይዘው የቆሮንቶስ አገልጋዮችን ትክት ያደረጓቸው ይመስላል። ከተማዋ ራሱ የአመፅ ከተማ ስለሆነች አንዳንድ ሰዎች በሚናገሩት ነገር፣ በአመለካከታቸው፣ በድርጊታቸው እግዚአብሔርን አያከብሩም። ስለዚህ በቃ የተሰበከላቸው መልስ መስጠት ሲያቆሙ፣ ለእግዚአብሔር ቃል አክብሮት እንደሌላቸው ሲያዩ ታማኝ የሆኑ አገልጋዮች ክርስቲያኖች በተለይ ወንጌልን በመስበክ የሚተጉ ተስፋ ይቆርጣሉ፣ ትክት ይላሉ። ወገኖቼ ሁላችንም እንደምናውቀው በቤተ ክርስቲያናችን ወር በገባ በመጀመሪያው እሑድ ለስብከት ይወጣል። ሁላችንም እናውቀዋለን። አገልጋዮቹ ሁል ጊዜ የሚያደርጉት ጥሪ አለ። አብራችሁን ውጡ ይላሉ፣ ይጣራሉ። ወገኖች አብረናቸው የማንወጣ ከሆነ ሰምተን ዝም የምንል ከሆነ ደግሞ እነሱ ሲወጡ ብዙዎች ምላሽ የማይሰጡ ከሆነ እነዚህ አገልጋዮች ወገኖች ሊታክቱ ይችላሉ። አይወንደር ምን ያህል ጊዜ አታክተናቸው እንደሆነ ወገኖች። ዛሬ እውነተኛ ለሆኑ ክርስቲያኖች ትልቁ አታካች ነገር የመጀመሪያው መከራ አይደለም፣ የአገልግሎት ፍሬ ማጣት ነው። ምናልባት በዚህ በምንኖርበት ሀገር በይበልጥ ስለ ወንጌል ሲባል ያለው መከራ አነስ ያለ ነው ብዬ አስባለሁ። ብዙ ነገሮች በሕግ የታጠሩ ስለሆኑ የአገልግሎት ፍሬ ማጣት ግን ትልቁ የክርስቲያን የአገልጋይ ፈተና ነው ወገኖች። ጳውሎስ እጅግ የከፋ መከራ ቢደርስበትም አገልግሎቱ ፍሬ አላፈራ ብሎ ቢያዝንም፣ ነገር ግን አንድ ነገር ይላል፣ አንታክትም ይላል። እንደውም ቁጥር 13 ላይ ምንድን ነው የሚለው? መናገሬን እቀጥላለሁ ነው የሚለው። መከራው አለ፣ መገፋቱ አለ፣ አላቆምም፣ አልታክትም። ቁጥር 13 ላይ ነገር ግን ይላል አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን፣ ስለዚህም እንቀጥላለን እያለ ነው። ዞር ብሎ ያየው መከራውን አይደለም ወገኖቼ፣ ቀና ብሎ ያየው የእምነትን መንፈስ የሰጠውን አገልግሎቱን የሰጠውን እግዚአብሔርን ነው። ወገኖቼ መከራ አታካች ነው። የአገልግሎት ፍሬ ማጣት አታካች ነው። ጳውሎስ ግን ደጋግሞ ምን ይላል? አንታክትም ይላል። ታዲያ ያለመታከቱ ሚስጥር ምንድን ነው? ጳውሎስ ለምንድን ነው አንታክትም የሚለው? ከመሬት ተነስቶ ነው ወይ አንታክትም የሚለው? መልሱን ከዛሬው ምንባባችን በደንብ እናገኘዋለን። ላለመታከት ላለመድከም ምን እናድርግ ካልን 3 ነገሮችን ብያችሁ ጨርሳለሁ። ካነበብነው ክፍል ላይ ላለመታከት ምን እናድርግ? የመጀመሪያ ወገኖቼ ጳውሎስ የሚለን ምንድን ነው? እግዚአብሔር የሰጠን አገልግሎት የከበረ እንደሆነ እናስብ ነው የሚለው። ጳውሎስ ቁጥር 1 ላይ እግዚአብሔር የሰጠውን አገልግሎትንና አለመታከትን ያገናኛቸዋል። ቁጥር 1 ምንድን ነው የሚለው? ስለዚህ ምክንያት ይላል ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን ከእግዚአብሔር የተሰጠን ስለሆነ አንታክትም። ስለዚህ ብሎ ነው የሚጀምረው። ስለዚህ የሚለው የቀደመውን ምዕራፍ ነው የሚያሳየው። ትናንትና ፓስተር ኃይሉ አስተምረውናል። ጳውሎስ አዲሱን ኪዳንና ብሉይ ኪዳንን ያነጻጽርና ስለዚህ ይላል። አዲስ ኪዳን የምህረት አገልግሎት ስለሆነ እግዚአብሔር ምህረቱን ሰጥቶ ይህን የከበረ አገልግሎት ስለሰጠን እግዚአብሔር ይህን አገልግሎት ከሰጠኝ መከራው ቢበዛም ወደፊት እሄዳለሁ እያለ ነው። አንታክትም። ለምን? አገልግሎቱን የተቀበልኩት ከሰው ስላልሆነ ከእግዚአብሔር ስለሆነ አንታክትም። አሮጌውን ከአዲሱ ጋር ሲያወዳድረው
የአዲሱ ክብር በጣም ከፍ ብሎ ታይቶታል ለጳውሎስ። እግዚአብሔር የሰጠውን የምህረት አገልግሎት እንደሆነ የተሰጠውን አገልግሎት አየና ምን አለ? ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ወገኖቼ አንታክትም። እኛም ጳውሎስን አንታክትም እንዲል ያነሳሳው ምንድን ነው? የአገልግሎቱ ክቡር መሆኑ፣ በምህረት ላይ የተመሰረተ መሆኑን። እኛስ እንዴት ነን ወገኖቼ? በየትኛው የአገልግሎት ዘርፍ ነው እያገለግልን ያለ ነው? የአገልግሎታችንን ክቡርነት ተረድተነዋል ወይ? ምናልባት ቤተ ክርስቲያን በዚህ አገልግል ብላል ሊሆን ይችላል። ይሄ መንገዱ ነው እንጂ ወገኖቼ አገልግሎታችንን የተቀበልነው ከሰው አይደለም፣ ከእግዚአብሔር ነው። በዚህ አገልግሉ ተብለን ሊሆን ይችላል። ያን አገልግሎት ግን የተቀበልነው ከእግዚአብሔር ነው። ወገኖች ታክተን ሊሆን ይችላል። እህቴ ወይ ታክተሽ ሊሆን ይችላል። ወንድሜ ከምታልፍበት ነገር የተነሳ ትክት ብሎ ሊሆን ይችላል። አገልግሎት ያታክታል ወገኖቼ። አንዳንዴ እኔ ራሴ እንደው ምነው ትቼው በሄድኩ የምልበት ጊዜ አለ ወገኖቼ። ነገር ግን አገልግሎቱን የሰጠኝን እግዚአብሔርን የአገልግሎቱን ክቡርነት አይና ጥርሴን ነክሼ እቀጥላለሁ። ክርስቶስ የሰጠንን አገልግሎት ተረድተነዋል ወይ? በመጀመሪያ ደረጃ የተቀበልነው ከእግዚአብሔር ነው። ይሄ ኮንቪክሽን ካለን አገልግሎትን የተቀበልኩት ከእግዚአብሔር ነው ካልን የአገልግሎትን ክቡርነት ከተረዳን ወገኖቼ ያኔ ጥርሳችንን ነክሰን እግዚአብሔር በሚሰጠን ኃይል እንቀጥላለን። እንደ ጳውሎስ አንታክትም እንላለን። የአገልግሎቱን ክብር በማንኛውም የአገልግሎት ዘርፍ የምታገለግሉ ሰዎች የዚያን የአገልግሎት ክቡርነት ካወቃችሁ አንታክትም ማለት በጣም ቀላል ነው። የአገልግሎቱን ክቡርነት ማወቅ እንዳንታክት ይረዳናል ወገኖቼ። ምናልባት የደከማችሁ ወገኖች ብትኖሩ እኔ ዛሬ ተነሱ እላችኋለሁ፣ በርቱ እላችኋለሁ። የድካምን ሰንሰለት የሚበጥስ ጌታ ከእናንተ ጋር ነው እላችኋለሁ። ምህረቱ ከእናንተ ጋር ነው እላችኋለሁ። ይህን አገልግሎት የተቀበልነው ከምህረቱ የተነሳ ስለሆነ፣ ስለዚህም ምክንያት ምህረት እንደተሰጠን መጠን እግዚአብሔር ስለማረን ነው ይህን አገልግሎት የሰጠን። ለሌላ መስጠት ይችል ነበር ወገኖቼ። አገልግሎቱ ክቡር ነው። ምህረት እንደተሰጠኝ ክብር ለጌታ ይሁን። ይሄ አንዱ እንዳንታክት የሚያደርገን ነገር ነው። ሁለተኛው እንዳንታክት ከሚያደርጉን ነገሮች ላለመታከት ሲደክመን በውስጣችን ታላቅ የሆነ የክርስቶስ ኃይል እንዳለ ማወቅ ነው። ቁጥር 7 ላይ እንደዚህ ይላል። ቁጥር 7 ነገር ግን ይላል የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን፣ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። እኛ ሸክላዎች ነን እያለን፣ እኛ ተሰባሪዎች ነን፣ እኛ ደካሞች ነን፣ እኛ ታካቾች ነን። ነገር ግን ይላል ጳውሎስ የኃይሉ ታላቅነት በውስጣችን አለ። በድካማችን የሚገለጥ የጌታ ኃይል አለ። እንደ ጳውሎስ ይህን የተረዳ ሰው ያለ አይመስለኝም። ትዝ ይላችሁ እንደሆነ ከስጋው መውጊያ ጋር ሲታገል እግዚአብሔር ያለው ነገር አንድ ነገር አለ፣ ኃይሌ በድካምህ ይፈጸማል አለው። እነዚህ ሁለት የሚቃረኑ ነገሮች ናቸው። ድካምና ኃይል በጣም የሚቃረኑ ነገሮች ናቸው። ነገር ግን እግዚአብሔር የሚሰራው እንደዛ ነው ወገኖቼ። የኛ ኃይል ነው እንዳንል፣ በውስጣችን ያለው ኃይል ነው እንዳንል እግዚአብሔር እኛን ደካሞች አደረገን፣ ታካቾች አደረገን። ስለዚህ እኛ ደካሞች ነን ስንል የእሱ ኃይል ይገለጣል። ይህን ክፍል የምታገኙት እዚሁ ሁለተኛ ቆሮንቶስ ላይ ነው፣ ምዕራፍ 12 ላይ ወደፊት እንማረዋለን። እኔ ቃሉን ብቻ ግን ላንብበው። ስለዚህ ይላል በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው፣ ብርቱ ነኝ እንዳልል ነው እያለ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታ ለመንኩ፣ እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ፣ የክርስቶስ ኃይል በውስጤ ይመጣ ዘንድ እያለ ነው። በብዙ ደስታ በድካሜ ልመካ እወዳለሁ። ስደክም ብርቱ ነኝ እያለ ነው። በውጭ እኔ እየደከምኩ ነው፣ በውስጤ ግን የእግዚአብሔር ኃይል አለ እያለ ነው። ስለዚህ ይላል ቁጥር 10 ላይ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና። በጣም የሚገርም ቃል ነው ወገኖች፣ በጣም ፓወርፉል የሆነ ቃል ነው። ስንደክም ያን ጊዜ እኔና እናንተ ጠንካሮች ነን፣ ከኛ የተነሳ ሳይሆን በውስጣችን ካለው ከእግዚአብሔር ኃይል የተነሳ። እኔ ይህን እነግራችኋለሁ፣ ክርስቲያን ኃይለኛ የሚሆነው ሲደክም ነው። ይሄ አዲስ ትምህርት እንዳይመስላችሁ እንጂ ክርስቲያን ኃይለኛ የሚሆነው ሲደክም ነው። ለምን? የእሱ ኃይል ሳይሆን የጌታ ክብር ስለሆነ የሚገለጠው። ስለዚህ መከራዎቻችን የእግዚአብሔርን ኃይል አክቲቬት እንዲያደርጉ
ምክንያት እንዲሆኑ መፍቀድ አለብን እንጂ ተስፋ መቁረጥ የለብንም ወገኖቼ። መከራዎቻችን የተስፋ መቁረጥ ምክንያት ሊሆኑን አይገባም። ነገር ግን እኔ ባዶ ነኝ፣ እግዚአብሔር ግን ኃይሉ በውስጥ ያለ እንድንል ሊያደርጉን ይገባል። ምናልባት ደከምኩ ያልክ ወንድም ብትኖር በዚህ ውስጥ፣ ደከምኩ ያልሽ እህት ብትኖሪ በዚህ ውስጥ የእግዚአብሔር ኃይል አንቺ ውስጥ አለ። የእግዚአብሔር ኃይል አንተ ውስጥ አለ። እግዚአብሔር ተነሱ ነው የሚለን። ሰይጣን ተሳካልኝ የሚለው ያን በእኛ ውስጥ ያለውን ኃይል እንዳናውቅ ያደረገ ጊዜ ነው። በቃ ደካሞች እንደሆነ፣ እግዚአብሔር የሌለን እንደሆነ፣ ብቻችንን የምንታገል እንደሆነ ይህንን እውቀት ውስጣችን ያስገባ ለት ነው ሰይጣን አሸነፍኩ የሚለው። ነግራችኋለሁ ወገኖች፣ እንነሳ። የድካምን ሰንሰለት የሚበጥስ ታላቅ የሆነ የጌታ ኃይል በውስጣችን አለ። ስለዚህ ጳውሎስ እንዲህ ይላል። አሁንም ደግሜ ያነበዋለሁ። ቁጥር 16 ላይ የዛሬው ምንባባችን 2 ቆሮንቶስ ምዕራፍ 4 ቁጥር 16 ስለዚህ አንታክትም ይላል። ለሁለተኛ ጊዜ ነው የሚለው። ቁጥር 16 ላይ ስለዚህ አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን፣ ብንጎሰም እንኳን፣ ብንደበደብ እንኳን የውስጡ ሰውነታችን ግን ዕለት ዕለት ይታደሳል ይላል። ውስጥ ያለው እግዚአብሔር ስለሆነ፣ ውስጥ ያለው የእግዚአብሔር ኃይል ስለሆነ ውጭ ያለው ቢደክም እንኳን የውስጡ ይታደሳል ይላል። የውጭው የሚጠፋ ነው፣ የሚደክም ነው፣ የውስጡ ግን ኃይለኛ ነው። መቼም ጳውሎስ ስለ ክርስቶስ ብዙ መከራ ተቀብሏል፣ ተገፍቷል፣ ተዋርዷል። ነገር ግን ምን እያለ ነው? ተስፋ አልቆርጥም እያለ ነው። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። በጣም የሚገርም ነው ወገኖቼ። በክርስቶስ በኩል የእግዚአብሔር ኃይል በውስጡ እንደሚገለጥ ያወቀ ሰው ነው ጳውሎስ። ወገኖቼ እግዚአብሔር ከኛ ጋር አለ። የእግዚአብሔር ኃይል እኛ ውስጥ አለ። የኃይሉ ታላቅነት እኔና እናንተ ውስጥ አለ። ነገር ግን ምን ያህል ተረድተነዋል ወገኖቼ? ስለዚህ ትክት ስንል አገልግሎት ያታክታል። ይሄን ልንወሻሻ አይገባም። አገልግሎት ያታክታል ወገኖቼ። ስለዚህ ትክት ስንል ወደ እግዚአብሔር እንሄድ፣ እጅ ወደ ላይ እንበል። ያን የኛ ነገር ሲያበቃ እጅ ወደ ላይ ስንል፣ አልቻልኩም ጌታ ሆይ ደከምኩ ስንል፣ የኛ ነገር ሲያበቃ የእግዚአብሔር ነገር ይጀምራል። ምናልባት ዛሬ በቃኝ ያላችሁ ወገኖች ብትኖሩ፣ ምናልባትም ከግፊያው የተነሳ አገልግሎት ለማቆም ዳር እያላችሁ ያላችሁ ወገኖች ብትኖሩ፣ እግዚአብሔር በኃይሉ እንደ አዲስ ያስነሳችኋል። ክብር ለጌታ ይሁን። ይሄ ሁለተኛው ነው። የመጨረሻውን ብዬ ጨርሳለሁ። ላለመታከት፣ ላለመድከም፣ ላለመፍገምገም። መፍገምገም ይኖራል፣ ላለመውደቅ። ሶስተኛ ዛሬ ያነበብነው ቃል የሚነግረን የማይታየውን አይቶ መታመን እምነት ነው። እምነት ሁላችንም እንደምናውቀው የማይታየውን አይቶ መታመን ነው። ከመታከት ለመዳን አንዱ መንገድ እምነት ነው። የእግዚአብሔር ኃይል በውስጤ አለ ብሎ ለማመን ትልቅ እምነት ይጠይቃል። ጳውሎስን እንዳይታክት ያደረገው፣ ዕለት ዕለት በውስጡ እንዲታደስ ያደረገው ያ እምነት ነው። ከዚህ ከቁጥር 16-18 አንታክትም ይላል። አንታክትም ለምን? የውጩ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። ዕለት ዕለት የሚያድሰው ያን ነው። ቀጥሎ ግን ምን ይላል? የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። የዛሬው መከራ የሚታይ ነው። ነገር ግን የማይታይ አለ። ነገ የሚባል አለ። ክብር የሚባል አለ። የነገ ክብር የሚባል ነገር አለ። የማይታይ ሲል ምን እያለ ነው? ሊገለጥ ያለ ዘላለማዊ የሆነ እጅግ የላቀ ክብር አለ። ሊመጣ ያለ ክብር አለ። ስለዚህ በመከራ ብንጸና፣ ሳንታክት ብናልፍ በኋላ የምናገኘው ክብር አለ እያለ ነው። ያንን ክብር ካሰብን የዛሬውን መገፋት፣ የዛሬውን መጎሰም፣ የዛሬውን መንገዳገድ ቀላል ያደርገዋል፣ አላፊ ያደርገዋል። በጣም ይገርማል ወገኖቼ። ይሄ ክብር እዚሁ 2 ቆሮንቶስ ምዕራፍ 5 ላይ በደንብ ተጠቅሷል። የሚያስተምረን ሰው ያስተምረናል። ግን እኔ ዝም ብዬ ላንብበው። ምዕራፍ 5 ከቁጥር 1 እስከ 3 ምን ይላል? ድንኳን በሚሆነው ምድራዊ መኖሪያችን ቢፈርስ እንኳን ይላል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለን፣ ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝም ይላል። ጳውሎስ ምን እያለ ነው? እኔ በየዕለቱ የምታደሰው በእምነት ይህንን ክብር ስላየው ነው የሚለን። የማይታየውን ያይና
ዛሬ የሚታየውን ክብር ይታግሳል። ዛሬ በሚታየው አልታክትም ይላል፣ አልደክምም ይላል። ልክ አገልግሎት ትክት ሲያደርገው፣ ሲገረፍ፣ ሲሰደድ፣ በውሸተኞች ወንድሞች ክርስቲያኖች እንኳን ሲገፋ ምንድን ነው የሚያደርገው? ጳውሎስ እንባውን ጠረግ ጠረግ ያደርግና የወደፊቱን ክብር የዛሬው ያስለቅሳል። ዛሬ የማልፍበት ያስለቅሳል። የዛሬው መፍገምገም አዎ ያስለቅሳል። ግን እንባውን ጠረግ ያደርግና የወደፊቱን ክብር ያያል። ያን የመታከትን አቧራ ጠረግ ጠረግ ያደርግና እንደገና ይነሳል። ወገኖቼ ምን እያልኳችሁ ነው? ክብር አለ፣ ክብር አለ። ወደፊት የሚገለጥ ክብር አለ። ዛሬ አይታይም፣ ዛሬ አናየውም፣ ነገ ግን እናየዋለን። ክርስቶስ ሲመጣ እናየዋለን፣ ወይ ወደ እሱ ስንሄድ እናየዋለን። ስለዚህ ወገኖቼ እንበርታ። ጌታ ደግሞ በመንፈሱ ያግዘናል። ጌታ ይባርካችሁ። እስኪ ትንሽ እንጸልያለን።